መጨረሻም ያው አንድ ነገር አለ። ምክንያቱም አንተ ለኔ ከወንድም በላይ ነህ፣ ጓደኛዬም ወንድሜም ብዙ ነገር ነህ አንተ። በህይወቴ ማጣት ማልፈልገው ሰው ብባል አንተን ነው እና ለኔ አንተ ትምህርቴም ነህ ህይወቴም ነህ። ብዙ ነገሮችን አሳይተኸኛል፣ ብዙ ነገሮችን ማድረግልኛል። ደስታን እየበጠበጥኩኝ ነበር ከአንድም ሁለትም እና እኔ እንጃ ምን እንደምልህ አላውቅም። ምክንያቱም በቃ የራሴን ህይወት መርጫለሁ ብለህ የራስህን በቃ ደስተኛ ሆነ እየኖርክ ነበር። ግን ከአንድም ሁለትም መጥቼ እኔ በጣም እየበጠበጥኩ ደስታን እየነፈኩ ነበርና ደስታን እየበጠበጥኩ ነበርና ወንድሜ በጣም ይቅርታ። ችግር የለውም። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያወድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔን ሊያባብለኝ። ጉድለቴን ለመሙላት ትጎድላለህ። ሰላም 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 ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ እናንተም በያላችሁበት ሰላማችሁ ብዝዝት ይበልልኝ፣ ሞልቶ ይትረፍረፍ። በምርቃት ነው ዛሬ የጀመርኩትና ደስ ይላል። ምንድነው ሐሳቤ? ያው ደስ የሚል ዜና ይዤ ስለመጣው ነው መሰለኝ ገና ከጀማሪው ደስ እያለኝ ነው። ያው ምንድነው ሐሳቤ? ኤፋን ጠርቻለሁ ዛሬ። ኤፋና አብርሽን ጠርቻቸዋለሁ ሁለታቸውንም። ያው አስቀድሜ የደወልኩት ለኤፋ ነው፣ ምክንያቱም ቶሎ እንዲመጣ ስለፈለኩኝ ማለት ነውና ኤፋ በአንዳንድ ነገር አብርሽ ላይ እንዳዘነበት ያው ግልጽ ነው፣ ሁላችሁም ታውቃላችሁ። ያው ለኔ በማለት ለኔ በማሰብ ላይክ የእህትነት ስሜት የወንድምነት ስሜት ተሰምቶት ያው እኔ ከአሳለፍኩት ነገር አንፃር ከብዙ ጣውረድ ካየሁበት ነገር አንፃር በጣም ኤፋ እስከዛሬ ድረስ ዝም ብሎ ቆይቶ ነበረ። ካሁን በኋላ ግን ነገሮች ማብቃት አለባቸው ብሎ ስላሰበ ያው ብዙ እርምጃዎችን እየተራመደ ነው፣ ብዙ ነገሮችን እያደረገ ነው ያለው። ያንን ነገር ደግሞ በቃ ሁሉንም ነገር እንዲተወውና አውቃለሁ ለኔ ሲል ነው ብዙ ነገሮችን እያደረገ ያለው፣ ለኔ ሲል ነው እየተጨነቀ ያለው። ላይክ ከብዙ ሰዎች ጋር እየተጋጨ ነው ምናምን፣ ከእህቱ ጋር እየተጋጨ ነው፣ ከአብርሽ ጋር እየተጋጨ ነው ያለውና እየተስማማ አይደለም። ይሄ ደግሞ መሆን የለበትም። እኔ ደግሞ አሁን እንደምታውቁት ከአብርሽም ከኤርሜላም ጋራ ሰላም ፈጥሬያለሁኝ፣ ከሁለቱም ጋራ ሰላም ነኝ በዚህ ሰዓት እና ነገሮች ጥሩና ቆንጆ ስለሆኑ ያው እንደበፊቱ አብርሽም ልጁን እየመጣ እያየ ነው እየሄዳለው፣ ምንም አይነት ችግር ሳይፈጠር ማለት ነው። እየመጣ እያየ እንግዲህ በደስታ ይወጣል ይገባል፣ ደስተኛ ነው እና ያ ነገር ደግሞ ሁላችንም ጋር ነው ሰላም መሆን ያለበት። ላይክ እኔና አብርሽ ጋር ብቻ አይደለም ሰላም ብቻ ሆኖ መቀጠል ያለበት፣ ከወንድሙም ጋር ሰላም ሆን አለበት፣ በሰላም ነገሮችን መፍታት አለበት ብዬ ስላሰብኩኝና ስላመንኩበት ጠርቻለሁ። ነገሮችን አሳምኘው ይቅርታ እንዲጠያየቁ ላረጋቸው ነው ማለት ነው። ያው መብቃት አለበት። ምክንያቱም እኔ ሰላም ፈጥሬ ከወንድሙ ጋር ቅራኔ መኖር አለበት ብዬ አላስብም። እኔ በነገሮች ደስተኛ ነኝ አሁን ላይ። ምክንያቱም በቃ ውስጤ አርፏል፣ ሰላም ነኝ። ምንም አይነት የሚረብሸኝ ነገር አለ ብዬ አላስብም። ይረብሸኛል ብዬ የማስበውን ነገር በሙሉ በሰላም ለመፍታትና ነገሮችን በጥሩ መንገድ ከህይወቴ ለማስወጣት ሞክሬያለሁ። ላይክ አንዳንድ ጊዜ ያው እንደምታስቡት ትንሽ ከነሜሪ ጋርም ያው የተነጋገርኩበት ወይ ልክ ላይሆን ይችላል ማለት እነሱ የተረዱበት መንገድ ልክ ስላልሆነ ነው ትንሽ የተገጫጨሁት ከነሱም ጋር። በሰላም ለመፍታት ነበር ከነሱም ጋር ሐሳቤ፣ ግን ደግሞ አልተረዱኝም። ያው በሀርድ መንገድ ነው ከነሱም ጋር የተለያየ ነው። ከነሱም ጋር ሰላም ፈጥሬ ነገሮችን በሰላም እንዲቀጥል ለማድረግ እሞክራለሁ። ግን ደግሞ አሁን ዋነኛው ነገር ከወንድሙ ጋር መታረቅ አለበት። አብርሽም ኤፍሬምም ይቅርታ መጠየቅ አለባቸውና ኤፋን እንደምንም ብዬ አሳምነዋለሁ። ምክንያቱም ራሱ ወስኖ እያደረገ ያለው ነገር ነው። እኔ መክሬው አይደለም፣ እኔ እንደዛ አድርግ ብዬው አይደለም ሁሉንም ነገር እያደረገ ያለውና ለማሳመን ሞክራለሁ። ምንም እንዳትይኝ በራሴ ፍላጎት ነው ሁሉንም ነገር ማረገው ምናምን እያለኝ ስለነበረ ማለት ነው። እና ኤፋ መጣ
ኢፋ ማይ ብራዘር ሊና ወንድም መከታ ወንድም ጋሻ ኩራት ወንድም ኩራት እና አማና እንዴና አሉን ደህና ነህ? ልንሽ ባክሽ ምርባሃል ማሻአላ ካይናጣቱ ቱቱ በሉለት እና እንዴት ነሽ? ምርባሃል በጣም ደህና ነኝ አለው እንደ ወንድም አለም እግዚአብሔር ይመስገን። እንዴና ያን እፈልጋለሁ ምናምን ብለሽ ከቻልኩልሽ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ቤተሰቦች እንዴት ናችሁ? ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ረስቻችሁ ነበር ሞቲል ሳበሉኝ እና ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ነው ሰላም ታይ ጥሩ ነው። ሰላማችሁ ብዝት ይበልልን። አሁንም ኢፋ ዛሬ ለቁም ነገር ነው የጠራሁት። ማለት ምንም እንዳትለኝ ማለት ላይክ ፈልጌው ነው ማረገው ምናምን ብለኝ ታውቃለህ። ከዚህ በፊት ከአብርሽ ጋር ባለው ጉዳይ ማለት ነው ስለኔ ተጨንቀ ስለኔ አስበ በጣም ብዙ ነገሮችን እያደረክ ነውና ያ ነገር በቃ እንዲያበቃ ፈልጋለሁ። ከአብርሃም ጋር ያላችሁ ነገር በሰላም ፍቱት። ላይክ ታረቁ፣ በቃ እርቅ አውርዱ፣ ሰላም መሆን አለባችሁ። እኔና እሱ በሰላም ነገሮችን ለመፍታት ሞክረናል፣ ታርቀናል። ልጁንም በስነ ስርዓት መጥቶ እያየን ያለው ከሄርሜላም ጋር እንደዛ አይ ቲንክ ቪዲዮ ካየ ይቅርታ ተባብለናል እና እኔና እነሱ መካከል ብቻ አይደለም ይሄ ነገር መቀጠል ያለበት። ላይክ በእኔና በእነሱ መካከል ብቻ ሳይሆን አንተም ጋር ይሄ ነገር መኖር አለበት ብዬ ስላሰብኩኝ ነው ዛሬ ጠራውክ። በቃ አንተም እንደ ታናሽነትህ ይቅርታ ጠይቀው። እኔ ምንም አላጠፋውም ልትለኝ ትችላለህ። ምንም ጥፋት የለብኝም እሱ ባደረገው ነገር ለሱ አስቤ ነው ልትለኝ ትችላለህ። ግን ደግሞ ላይክ በይቅርታ ውስጥ በጣም ትልቅነት አለ። አንተ አሁን ምንም ጥፋት ሳይኖርብህ ይቅርታ ብትጠይቀው ለሱ ትልቅነትን ነው የምታሳየው። እዚህ ጋር ገብተዋል። በይቅርታ ውስጥ ብዙ ነገሮችን ማሸነፍ ትችላለህና ይቅርታ ጠይቀኸው ላይክ ቤተሰብ መካከልም እየተፈጠረ ያለውን ግጭት በቃ ለአንዴና ለመጨረሻ ሰላም እንድናረገው ፈልጋለሁ። ያው ታውቃለህ ዴቭም ለኛ ብሎ በጣም ብዙ ነገሮችን ትቶ እየመጣ እየተጨነቀ ምናምን ያለው እዛም የኔም ያንተን ፋሚሊዎች እንደዛው እየተረባበሹ ነው ያሉትና ይሄ ነገር በጣም ሰለቸኝ ሳየው በጣም ያስጠላልና እስቲ እኔም ልሞክር ሰላም ማድረግ ከቻልኩኝ ነገሮችን መፍታት ከቻልኩኝ ብዬ የሆነ አንድ ስቴፕ ነገሮችን ለማድረግ ስሞክር በጣም አሪፍ ነው እየሆነልኝ ያለው ሁሉም ነገርና እነሱ ጋር ሰላም ሆኗል። አንተም ነገሮችን እንድታብሩና በቃ በይቅርታ ነገሩን እንድትፈቱት ስለፈለኩ ነው የጠራው ዛሬ። አይ እሺ ችግር የለውም እንዳልሽው ይቅርታ ማለት ትልቅነት ነው። ግን ደግሞ በዚህ ማለት ነው መናገር የምፈልገው ነገር አለ። ምክንያቱም ይሄ ሁሉ ነገር እያደረኩ የነበረው የሚታወቅ ነገር ነው። ገብቶሻል አይደል? ለራሱም ጥቅም ነው። ገብቶሻል። እሱንም ለመጥቀም እሱን ካለበት ነገር ለማስወጣት ፈልጌ ነው እና ሆን ብዬ አብርሃም መጉዳት ፈልጌ አይደለም የሚጎዳው፣ ወይም ደግሞ አብርሃም ሆን ብዬ ማስቀየም ፈልጌ አይደለም ያስቀየምኩት። ያ ለሱ በማሰብና እሱ አሁን ካለበት ሁኔታ እንዲወጣ ስለምፈልግ ነው ያ ሁሉ ነገር የሚያደርጉት እንጂ ከአብርሃም ጋር ምንም አይነት ነገር የለብኝም። አሁንም ቢሆን የአብርሃም በጣም የምወደው ማከብረው ለኔ ትልቅ ቦታ ካሉኝ ሰዎች መካከል አንደኛው እሱ ነውና እኔ አሁንም ቢሆን በጣም ነው የምወደው። ግን ደግሞ ያው ለምትወዱት ሰው ደግሞ ብዙ ነገር ታደርጋላችሁ፣ እንዳይጎዳ ሌላ ችግር ውስጥ እንዳይገባ ብዙ ነገር ታደርጋላችሁና እኔም ያው አብርሃም እንዲጎዳ ስለማልፈልግ ነው። እናንተ ግን ያው በሌላ ነገር ውስጣችሁ ቢነበር ችግር የለውም። ያው ማለት ሁሉንም ማስረዳት አልችልም፣ ሁሉም እንዲረዳኝ ፈልጋለሁ ማለት አልችልም። የተረዳ ይረዳሃል፣ ያልተረዳህን ደግሞ ለራሱ ለአእምሮ ለሐሳቡ ተተን የራስን ነገር መቀጠል ይችላል ነው እና ችግር የለውም። ይምጣ ጠርተሽዋል ነው። አዎ ችግር የለውም። ይምጣ ይቅርታ ጠይቀዋለሁ። ያው እኔ እና እሱ ወንድማሞች ነን። በእርግጥ ያው ተጣልተንም ብዙ ጊዜ መቆየት አንችልም። ግን ደግሞ ያው እሱን ያለው ነገር ብቻ ተፈጥሯል። ብዙ ነገርም ተባብለናል እና ያ ነገር ደግሞ ጥሩ አይደለም። እውነትም እንዳልሽው በወንድሞች መሀል ይሄ ነገር መፈጠር የለበትምና ሀሳቡን ስለመጣሽ ከአንቺም ስለመጣ በጣም የምር በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ለመናገር ብዙ ነገሮችን እያደረክ ያለው ለሱ ብለህ ነው። ግን ደግሞ ብዙ ሰዎች ያንን ነገር ከክፋት ነው የቆጠሩብህ። ማለት እሱም አልተረዳህም እውነት ለመናገር እና ነገሮችን ደግሞ ጥሩ እንደሚሆኑ ተስፋ አደርጋለሁኝ። አንድ ቀን እሱም ይረዳል ብዬ አስባለሁ። ነገሮች እውነት ግልጽ ሲሆኑለት አሁን ነገሮችን በይቅርታ መፍታቱ የተሻለ ነውና ነገሮች ግልጽ ሲሆኑለት ይረዳል ብዬ አስባለሁ። መጥቷል እሱም ሰላም ነው እንዴ?
ደህና ነህ? በሰላም ነው የጠራሁት። ማለት ኤፋ መኖሩ ከሆነ የነበረ ኪድስ ኦኬ ነገሮች ጥሩ እንዲሆንና ያው ከዚህ በፊት የተፈጠሩትን ነገሮች ለመፍታት አስቤ ነው። ላይክ በሁለታችሁ መካከል እኔ እናንተ መካከል ጥሩ ነገር ተፈጥሯል፣ ሰላም ነን። እንዲሁም ደግሞ ከሄርሜላም ጋር እንደዚሁ ጥሩ ነገር ተፈጥሯል፣ ጥሩ ላይ ነው ያለነው። ስለዚህ እኛና እናንተ መካከል ጥሩ ነገር ካለ ከወንድምህ ጋርም ጥሩ ነገር መኖር አለበት ብዬ ስላሰብኩኝ ዛሬ ሁለታችሁ መካከል እርቅ እንዲፈጠር ፈልጌ ነው የጠራኋችሁ እና ያው ከክፋት እንዳታስብበት ላይክ የወንድምነት ነገር ይዞት ነው አንተ እንድትወድቅ ወይም ደግሞ አንተ መጥፎ ቦታ ላይ እንድትገኝ አይፈልግም። ምንም ቢሆን ይህንን ነገር በደንብ ማስተዋልና ማሰብ አለብህ። ላይክ ለራስ ብሎ ነው ብዙ ነገሮችን ሲያደርግ የነበረውና ይህንን ነገር በመረዳት ዛሬ ሁለታችሁም ይቅር እንድትባባሉ ነው የጠራኋችሁ እና ይህንን ሀሳብ ከክፋት ታዩታላችሁ ብዬ አላስብም። አንተም ከመጥፎ እንድትረዳው አልፈልግም። ምክንያቱም ይቅር መባባል ትልቅነት ነው አይደለም። የሰው ልጅ ፈጣሪ ራሱ ይቅር ይላል። ስንትና ስንት ጥፋት አጥፍተንበት ዴይ ቱ ዴይ በየደቂቃው በየሰዓቱ እያጠፋን በቃ ይቅር ይለናል። ምንም ነገር እንዳልተፈጠረ ነው የሚተውልን እና ይህንን ነገር ደግሞ ሰማይና ምድርን ይዘረጋ ፈጣሪ ይህንን ካደረገ በሰዎች መካከል ደግሞ ይህንን ማድረግ ከባድ ነው ብዬ አላስብም እና ሁለታችሁም እርቅ እንድትፈጥሩ ፈልጋለሁ። አትቀያየሙ። የተሻለው እሱ ነው ብዬ ስላሰብኩ ነው እና ያው ከዚህ ሀሳብ ምንም መጨመረው ነገር የለም። ምክንያቱም ውስጤ ላይ ያለው ነገር አስረድሽልኛል። ያው እኔ መናገር ፈልገው ነገር ነው የተናገርሽልኝ። አሁንም ቢሆን ይሄ ሁሉ ነገር እያደረኩ የነበረው ያው አንተን ስለምወድ ስለማከብር ያው የምትወደው ሰው ደግሞ እንዲጎዳ አትፈልግም በምንም ዙሪያ እና የሚጎዳው ነገር ካለ ያ ነገር ታረቅለታለህ ወይም ደግሞ እንደሚሆን ብቻ ታረቅለታለህ እና እኔም በሰዓቱ እንደዛ ነው ያደረኩት። አንተን የሚጎዱ መስሎ የታዩኝ ነገሮች ነው ያደረኩትና ያ ነገር ደግሞ እኔ እናንተን አጋጭቶናል። ጥሩ ነገር ውስጥ አልከተተንምና ሩታ ልክ ነች። ከኔ ያለ ሀሳብ የመጣው ግን ከሷ ነው። ግን ደግሞ ስትነግረኝ ያው ተቀብያታለሁ። ምክንያቱም ትክክለኛ የሆነ ሀሳብ ስለሆነ ማለት ነው። እኔ እናንተ ተጣልተንም ተቀያይበንም መቆየት የለብንም። ግን አሁንም ቢሆን የምነግርህ ነገር ይሄ ሁሉ ነገር ያደረኩት አንተ ላይ ሌላ ነገር ታውቃለህ። እኔ አንተ ላይ ምንም ነገር ላደርግ አልችልም። ያንተን እድገት ነው የምፈልገው፣ ያንተን ስኬት ነው የምፈልገው፣ ያንተን ደስታ ማየት ነው የምፈልገው ሁሌም ቢሆን ማለት ነው። ያንን ስለምፈልግ ነው ይሄ ሁሉ ነገር ያደረኩ የነበረው። ብቻ ያው በዚህ መሀል ያው አንተንም አስቀኝም ያለው ብዙ ነገር ውስጥ ተባብለናል። ብዙ ነገር ብያለሁ፣ ብዙ ነገር ብቻ አድርጌያለሁ። በደስታክ መሀል ገብቼ ያው በጥብጫለሁና በጣም ይቅርታ ለሱ ወጣይና ይሄንን ማሰብ ስላመጣሽ በጣም አመሰግናለሁ። እግዚአብሔርን የምሬን ነውና በጣም አስተዋይ ሴት ነሽ ወንድሜ። ከልቤ ነው ሲጀምር። ምክንያቱም በቃ ውስጤ ላይ ያለው ነገር ተናግሬያለሁ። አሁንም ቢሆን ያደረኩት ነገር ለአንተ በማሰብ ነው። አንተን የሚጎዳ ነገር ሁሌም ቢሆን ማድረግ አልፈልግም። ግን ደግሞ ያው ሳላስበው እንግዲህ አሁን የጎዳውክ ነው እየመሰለኝ ያለውና ወይም ደግሞ ያስቀየምኩ ነው የመሰለኝና ካስቀየምኩ ወይም ደግሞ ሌላ ነገር ጭንቅላት ላይ ሌላ ነገር መርዤብህ ከሆነ ወይም ደግሞ ሌላ ነገር ፈጥሬብህ ከሆነ በጣም ይቅርታ፣ ከልቤ በጣም ይቅርታ እና ይቅርታ እንድታደርግልኝ እፈልጋለሁ። ያ ይቅርታ ታደርግለታለህ ብዬ ምን ተስፋ አደርጋለሁ። ምክንያቱም በወንድም ላይ ቂም መያዝ ጥሩ አይደለም። ሲቀጥል ደግሞ እሱም ጥፋተኛ ነኝ ብሎ ይቅርታውን እስከ ጠየቀ ድረስ አንተም ደግሞ ያንን ጥፋት እንዳልተፈጠረ ረስቼዋለሁ ብሎ ይቅር ማለት በጣም ትልቅነት ነው። ምክንያቱም አንተ ጋር የተፈጠረ ነገር አለ፣ አንተ ያሰብከው ነገር አለ። ያንን ነገር እንደመተው ትልቅነት የለም። ስለዚህ ምን ትላለህ አንተስ? ምን አመለክተሽ? በመጀመሪያ ደረጃ የኔና ወንድሜን ነገር ለኔና ለሱ ታይልን። አስታራቂም አያስፈልገንም፣ ምንም ነገር አያስፈልገንም። አንቺም በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደሰራ ሰው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንጣላም ስንታረቅም አብረን ያደግን ሰዎች ነን። እኔና እሱ እንተዋወቃለን፣ ችግር የለውም።
ያንቺ ነገር ግን ምንም በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቂኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛ ማሩንም ምንም ሊቀበልሽ አልቻለም። ገባሽ? የሆነ ትዕቢትና ክፋት እንዳሰብሽ ነው ውስጤ እየነገረኝ ያለው። ከዛ ባለፈ የኔና የሱን ጉዳይ ለኔና ለሱ ታዩ፣ ችግር የለውም። ወንድሜም እኔን ሳይሆን ይቅርታ መጠየቅ ያለብህ እኔ ችግር የለውም። ምናልባት ስጋዬ ስለሆንክ ምንም ነገር ላልይዝብህም ምንም ነገር እንትን ላልልብህ እችላለሁ። ግን ደግሞ ከኔ በላይ ያስከፋው ሄርሜላን ነው። ስለዚህ ከኔ በላይ እሷን እግሯ ስር ወድቀ ይቅርታ እንድትጠይቃት ነው የምፈልገው ማለት ነው። የኔና ያንተ ጉዳይ ችግር የለውም። ጠዋትን ተጣልተን ማታን መታረቅ ምን ይችላል አይነት ሰዎች ምን ገባክ? ስለዚህ ከኔ በላይ ግን ያስከፋው ሄርሜላን ነው። እዚህ ጋር እሷን በደም ከልብሽ ይቅርታ አድርግልኝ ብለህ እግሯ ላይ ወድቀ እሷን ይቅርታ ጠይቃት። ከዛ ውጭ ያለው ነገር ደግሞ አንቺ አስታራቂ አያስፈልገንም፣ ችግር የለውም። እኔና እሱ መታረቅ ባለብን መንገድ እንታረቃለን። ታረቅም ከሌለብን ችግር የለውም፣ ለኛ ታዩ። አንቺ ግን ዛሬ ጥሩ መስለሽ እኔና እሱን ለማስታረቅ አይነት ሙድ እንትን እንዳትይ ገባሽ? እሺ ማለት አንተ እንደፈለክ ልትረዳ ትችላለህ። እኔ ግን ነገሩ እንደዛ ለማድረግ የሞከርኩት ላይክ ለኔ ብሎ ነው። ምክንያቱም እኔ ብዬ ስላሰብኩ ነው እንጂ እኔ እናንተ መሀል መግባት እንፈልግ አይደለም። አሁን አንተ እንደ ክፉ ማሰብከው አስታራቂ መስለሽ ውስጥሽ ምናምን ብትለኝም ምንም ሊመስለኝ አይችልም። ምክንያቱም ውስጤን ማቀው ላስረዳ። እኔ ውስጤን ማቀው እኔና ፈጣሪ ውስጤን እናቃለን። ኢትስ ኦኬ። ማንንም አወቀ አላወቀ አይ ዶንት ኬር ምንም ሊመስለኝ አይችልም። ምክንያቱም ደንታ አይደለም። ነገር ግን ነገሮች በእኔ ምክንያት ነው ሁለት ወንድማማቾች የተቀያየሙት ብዬ ስላሰብኩኝ ነው ሶልቭ ለማድረግ የመጣሁት እንጂ እኔ መሀላችሁ መግባት ፈልጌም አይደለም። ሲቀጥል ደግሞ ችግሮች እንዲፈጠሩ ያደረኩት እኔ አይደለም። በአስተዋይነት በመልካምነት አስቦ ነው ነገሮችን በራሱ መንገድ ነው ያደረገው እንጂ እኔ እንደዚህ ሁን እንደዛሁን ብዬው አይደለም። ነገር ግን እንደነገርኩ ነው በቃ ሁለቱ የተቀያየሙት ምክንያቱ እኔ ሊሆን ይችላል ብዬ ስላሰብኩኝ ይሄን ነገር ያመጣሁት እንጂ that's none of my business የኔ ጉዳይ አይደለም። በቃ ጥሩ ይሆናል ብዬ ስላሰብኩኝ ነው። አንተ በዚህ ልክ በክፉን መንገድ ትቀርጿለህ ታስበዋለህ ብዬ አልጠበቅኩኝም። ሲቀጥል ደግሞ እውነት ለመናገር ካንተም ከሄርሜላ የሚቀርበው ላንተ ነው። ሶ ያጠፋውበት ለወንድሜ ነው እንጂ ለሄርሜላ አይደለም ብሎ ስላሰበ ነው ይሄን ነገር የተቀበለው። የተቀያየማችሁትም በእኔ ምክንያት ነው ሁለታችሁ የተጋጫችሁት። ሁለታችሁንም ለማገናኘት የሞከርኩት ለዛ ብዬ ነው እንጂ እኔ ጉዳይ ሆኖ አይደለም። ስለመናገር ከልቤ ነው ሰላምን ለመፍጠር እየሞከርኩኝ ያለሁት። የሚረዳኝ ይረዳኛል፣ ያልተረዳኝን ደግሞ ለማስረዳት ፈርዘር አልሄድም። እኔም ደግሞ መረዳት ስለማልፈልግ አልረዳሽም። እኛ ፋሚሊ ላይ ደግሞ ማንም ሰው ገብቶ ማለችን አስታርቆንም ምንም ብሎን አያውቅም። እኛ ለራሳችን አናንስም። ገባሽ? ዛሬ ላይ እንደው ታንሳለ ብዬ አይደለም እንደዚህ ያደረኩኝ ያለሁት። እናመሰግናለን፣ ለምንሰጪን ነገር እናመሰግናለን። ከዛ ውጪ ግን ይሄ ሰሞን እያደረግሻቸው ነገር ያሉት ነገሮች በአንድ በዚህ ልክ መቀየሩ ለራስሽም ራሱ ትክክል አይደለም። በዚህ ልክ ማስመሰል እናንተ ማለት አይጠበቅብሽም። ገባሽ? ያሰብሽው ያቀርሽው ነገር ካለ ማከናወን ትችያለሽ። እኛም ደግሞ እንዴት መመለስ እንዳለብን እናሳይሻለን። በምን አይነት መንገድ መመለስ እንዳለብኝ አስተናግድሻለሁ። ችግር የለብኝም። እኔ እንዳመጣጥሽ አድርጌ መልስሻለሁ። ገባሽ? ማንም ሰው እዚህ ምድር ላይ ጥሩም ክፉም ሆኖ አይደለም። እኔን ምናልባት እንደዚህ ስታየኝ የዋህ ሆኛ የተሽን ከሆነ በጣም ተሳስተሻል። ግን እንደዛ ነኝ ማለት ሞኝ ነኝ ማለት አይደለም። ረዳሽ? እያንዳንዱ ነገር የምታስቢያትን ነገር ጠንቅቄ ያውቃለሁ። አይደለም የምታረጊውን ማስበውን ጠንቅቀህ የምታቆማ እና አንተ ምንድነው ማለት የምታስቢውን የምታቀጂውን ማጥፋት ነው። ምን ቢሆን አብሬሽና እኔ ልብ ምን አብሬሽ ኖር ያለው። አይ በዚህ ልክ የማይሆን ነገር ስታወራ ዝም ብዬ ልሰማ አልችልም። ይቅርታ በቃ አብሬሽ ኖር ያለውኝ። ገባሽ? የፈለገ ያህል አብረህ ኖር። እሱ የራስ አመለካከት ነው። ሰው ደግሞ በትላንትናው ህይወት ውስጥ ዘላለሙን አይኖርም። ይሄ ደግሞ የሆነ የማይሆን አስተሳሰብህን ወደዛ አውጥተህ ጣለው። እሺ የራስ አመለካከት ነው። አይመለከተኝም፣ እንደፈለክ አስብ። ግን ደግሞ እኔ ችግር የለውም። የተነቃበት ሌባ በይፋ ይወጣል ይባላልና አሁን አንቺ ስለተነቃብሽ ነገሮችን እንትን መናደድ ምናምን ነገር አትችልም። ችግር የለውም። ስለምን ብዬ ነው የምናደደው? አልተናደድኩም። እየተናደድሽ ያለሽ እንጂ አሁን ኦልሬዲ ስለተነቃብሽ ወደ ንዴት ውስጥ እየገባሽ ነው ያለሽ። ይኸውልህ እኔ የምፈልገው ይቅርታ አድርግልኝና ማለት ነው። ብዙ ጊዜ እውነት አንተን የምታውቀኝ ከሆነ የሆነ ነገር ማድረግ ስፈልግ ማንንም አልፈራም። ተናግሬ ነው ማድረገው። ብዙ ጊዜ ችግር የለብኝም። ሳደርገው ደግሞ እንዲህ ነው ማድረገው ብዬ አድርጌ ደጋግሜ ያሳየቻቸዋለሁ። ለማድረግ ከፈለኩኝ የሆነ ነገር ምንም ደንታ የለኝም ለምንም ነገር ስፔሻሊ በዚህ ሰዓት። እና አንተ የምታስበውና እኔ የማደርገው ነገር የሰማይና የምድር ያህል ርቀት አላቸው። ኢትስ ኦኬ፣ እንደፈለክ አስበው እና ገባኝ።
ግን በቃ ነገሮች በእኔ ምክንያት ነው የተፈጠሩት ብዬ ስላሰብኩኝ ነው በመልካምነት አስቦ ያደረገውን ነገር በቃ አጥፍታ ይቅርታ ጠይቀው ብዬ ያልኩትኝ እሱንም ቢሆን እንጂ ግዴታ አይደለም። በነገራችሁ ላይ እሱም ቢሆን በቃ ያመነበትን ነገር አድርጓል። ካላመነበት አላመነበትም ነው። አልፈልግም ሊለኝ እኮ ይችል ነበረ። ግን ላይክ ሰላም መፍጠር ከቻልኩኝ ብዬ ነበር። አንተ ግን ነገሮችን ኔጌቲቭሊ ነው እየተረዳኸው ያለኸው። ሶ ኢትስ ኦኬ ማለት የምፈልገው ነገር ካለ ማለት ትችላለህ። ይፋ ሶሪ በዚህ ነገር እውነት እንደዚህ አይነት ነገር ይፈጠራል ብዬ ስላላሰብኩኝ ነው እንደዚህ ሆንኩት ማለት ይቅርታ አንተንም ለኔማ ችግር የለውም። እንግዲህ እሱ መናገር ያለበት መንገድ ተናግሯል። ምን እንደምናገር አለ እውነት ይቅርታ በጣም ማለት ነገሮች ጥሩ ይሆናሉ ብዬ ከማሰብ የተነሳ ነው እንደዚህ ለማድረግ የሞከርኩትኝና አንተ የምትቀርበው ለሱ ነው እንጂ ለሄርሜላ አይደለም። ሄደ እግሯ ስር መደፋትም ግዴታ የለብህም እውነቱን ስነግርክ። ምክንያቱም ወንድምነት ለሱ እንጂ ለሱ አይደለም። ካመንክበት ታረጋለህ፣ እኔ አይመለከተኝም። ካላመንክበት ግን እሱ እንደዚህ ይሆናል ብለህ ምንም ልታረጋ አትችልም። እና ላይክ ጥሩ ነገር ያደረኩኝ መስሎኝ ነበር ሳይሆን ነው ይቅርታ እንዲደራረጉ ማሰቤ በጣም ጥሩ ነገር ነው። ግን ደግሞ አንዳንድ ሰዎች ከክፋት ከተረዱት እነሱን ደግሞ ለማስረዳት ፈርዘር አንሄድም። የመሰለውን ማሰብ ይችላል፣ የመሰለውን ማድረግ ይችላል። ኢትስ ኦኬ። ይሄን ነው ልልህ የምችለው። ከዚህ ውጭ ምንም ልልህ አልችልም። ይፋ ሶሪ በጣም እውነት። ኧረ ለኔ ምን ችግር የለውም። ያው ፊል ልታረግ እንደምችል ገምታለሁ፣ አውቃለሁ። ይደብራል። ችግር የለውም። ወረርታ ኖርማል ነው፣ ኖርማል ነገር ግን ወንድሜ በመጨረሻም ያው አንተ ነገር አለ። ምክንያቱም አንተ ለኔ ከወንድም በላይ ነህ፣ ጓደኛዬም ወንድሜም ብዙ ነገር ነህ አንተ። በህይወቴ ማጣት ማልፈልገው ሰው ብባል አንተን ነው እና ለኔ አንተ ትምህርቴም ነህ፣ ህይወቴም ነህ። ብዙ ነገሮችን አሳይተኸኛል፣ ብዙ ነገሮችን አድርገልኛል እና የምሬን ነው እንደዚህ ስለ ያው ይቅርታ እንድታረግልኝ ፈልጌ አይደለም። ያው አንተ ታውቃለህ ምን ያክል ለኔ እንደጠቀምከኝ፣ ምን ያክል ለኔ እንዳደረክልኝ። ውስጣችን እንተዋወቃለን ሁለታችንም እና አንተን ነው ማጣትም አልፈልግም። በጣም ነው በጣም ነው ማከብረህ። ሁሌም ቢሆን ያንተ ሰላምና ያንተ እድገት ነው የምፈልገው። ደስተኛ ሆነ እንድትኖር ነው የምፈልገውና በደስታክ መሀል ደግሞ መጥቼ በጥብጫለሁ ከሄርሜላ ጋር ሆነ ደስተኛ ነኝ ተውኝ ልቀቀኝ ብለህ ነበርና እኔ ግን ድጋሚ መጥቼ ደስታን እየበጠበጥኩኝ ነበር ከአንድም ሁለትምና እኔ እንጃ ምን እንደምልህ አላውቅም። ምክንያቱም በቃ የራሴን ህይወት መርጫለሁ ብለህ የራስህን በቃ ደስተኛ ሆነ እየኖርክ ነበር። ግን ከአንድም ሁለትም መጥቼ እኔ በጣም እየበጠበጥኩ ደስታን እየነፈኩ ነበርና ደስታን እየበጠበጥኩ ነበርና ወንድሜ በጣም ይቅርታ። አዎ ችግር የለውም። አይ ስለ ያው በጣም አስቀየምኩ። ምክንያቱም ሌላ ስሜት እንዲሰማ ስላደረኩ በጣም ይቅርታ። ችግር የለውም፣ ኖርማል ነው። ችግር የለውም። እኔ በሷ መንገድ ስለመጣ እንጂ ብቻህን መተህ አግኝተኸኝ ቢሆን ኖሮ ይቅርታን ማልቀበልበት ምንም አይነት ምክንያት አይኖርም። ገባክ? እኔ እናንተ ነን በቃ ኦልሬዲ እንተዋወቃለን። ብዙ ነገር አብረን ያሳለፈን ሰዎች ነን። ብዙ ነገርም ብዙ ጥፋት አጥፍተን ብዙ ጥፋት አጥፍቼ ብዙ ነገሮችን ተላልፈናልና በሷ መንገድ ስለመጣ ነው እንጂ ብቻህን አግኝተኸኝ ቢሆን ኖሮ መጀመሪያ ይቅርታ አደርግልህ ነበርና ከዚህ በላይ እዚህ መቆየት አይጠበቅብኝም። ይቅርታን ተቀብያለሁ። እንደዋወላለን፣ እንገናኛለን። ካንተ ጋር መልካም ጊዜ ይሆንላችሁ። ሩታይ እና አንቺንም ያው ከልብ የምር በጣም አመሰግናለሁ። ከልብ ለኛ አስበሽ ነው ያው እንግዲህ ለኛ አስበሽ በእኔ ምክንያት የተጣሉት ብለሽ ለኛ አስበሽ ይሄን ነገር ስለፈጠርሽ ወይም ደግሞ ይሄን ነገር ስላደረግሽ በጣም አመሰግናለሁ። አንቺ እግዚአብሔር ያክብርልኝ። ደስ ብሎኛል ለመናገር ስለታረቃችሁ ሰላም ሆናችሁ ነገሩ ስላለቀ ደስ ብሎኛል። ግን ኢትስ ኦኬ ይሄን ነው የምችለው። ችግር የለም። ያ እና መታረቃችን ነው አላማውም እሱ አይደል? ሁለቱን ለማስታረቅ እሱን ነበረ ፈልጌ የመጣሁት። ግን ደግሞ ያው እኔን በጥሩ መንገድ አልተረዳኝም። በክፋት ምናምን ነበር ያየው። ይቅርታ ነው እንዲጠያየቁ ያደረኩት። በእኔ መንገድ መምጣቱ ክፋት ነው ብዬ አላስብም። ጀስት ይቅርታ እንዲደራረጉ ስለሆነ ሀሳቤ ማለት ነው። ሲቀጥል ደግሞ ባለፈው ካስተዋልክ
ይቅርታ ሳረግላቸው በጣም ደስተኛ ምናምን እንደነበሩ ነው ሲያሳዩኝ የነበሩትና ዛሬ ማን ነው እኔ ነኝ አስመሳይ ነው መባል ያለብኝ ወይስ እሱ? ዛሬ እንዲመቀየሩ ልክ ነው። ባለፈው ጥሩ ስሜት ምናምን ላይክ እንደ ጥሩ ነገር አክት አድርጎ ኢትስ ኦኬ ኖርማል ነው። እኔን የሚጎዳኝ ነገር የለም እኮ ግን ደግሞ አንዳንዴ ፊል ታረጋለህ እና ኖርማል ነው። ዋናው ነገር በእኔ ምክንያት የተፈጠረውን ነገር ሶልቭ ማድረግ መቻሌ ነው የኔ ጎል ማለት የኔ ስኬት። ላይክ በቃ ሁለቱም እንዲታረቁ ማድረግ ችያለሁኝ። ከዚህ በኋላ እኔ አይመለከተኝም ማለት ነው። እኔ ፍሪ ነኝ ከምንም ነገር በዚህ ጉዳይ ላይ እና ፈጣሪ የተመሰገነ ይሁን ስለ ሁሉም ነገር በመንገዴ ሁሉ ስለሚረዳኝ ጋድን ቴንኪው ማለት ፈልጋለሁ። እናንተንም ቴንኪው ማለት ፈልጋለሁ። ወዳችኋለሁ። ባይ